ሰላምዬ ስትፈልገው የነበረው ማስረጃ አቶ ግርማ በገዛ እጁ አንስቶ ሰጣት። እንግዲህ አብረን አድረናል ካለችው በኋላ ለሷ ያለው ስሜት ወይም ደግሞ ለሷ ያለው እምነት በየቀኑ እየጨመረ ስለነበረ የሷን ደግሞ ሚስት ማድረግ ስለምፈልግ እንግዲህ ያለውን በሙሉ ዘርግፎ አሳይቷታል ማለት ነው። ሰላምዬ ለሁለት ዓመታት ስለፋበት ወይም ደግሞ እዛ ቤት ገብታ ብዙ ነገር ያየችበት ብዙ በደሎች፣ ብዙ ጥፊዎች፣ ብዙ የግድያ ሙከራዎች የደረሰባት የነበረው ነገር እንግዲህ አሁን በአጭሩ አግኝተዋለች ማለት ነው። አቶ ግርማ በደንብ አድርጋ ተጠቅማበታለች። እሱ ለማንም አታሳይ ብሎ ስትፈልገው የነበረው ወይም ደግሞ ተደብቀው የነበረው እናቷን ነፃ የሚያወጣ እሷ ለብዙ ዓመታት ስትሰቃይ የነበረው በልጅነቷ ተደፍራበት የነበረውን በሙሉ ማስረጃዎችን በአጭሩ አንስቶ ሰጥቷታል ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች እና እባካችሁ ስወዳችሁ ማለት ነው ላይክ እያረጋችሁ፣ የምሬ ነው ላይክ እየተደረገልኝ አይደለም። ቪዲዮ ብለቅም ቶሎ አለቅም፣ ግን ያው በቀን አንዴ ብለቅም ቪዲዮ እየታየልኝ አይደለም እና እባካችሁ የምታዩ ሰዎች ላይክ እያረጋችሁ ነካ እያረጋችሁ አለፍ በሉ። እናንተ ላይክ ስታረጉ ደግሞ ዩቲዩብ ሼር ያደርግልኝ እና ይበልጥ ይታይልኛል ማለት ነው። ከጀመርኩ በጣም ቆይቷል፣ ግን ሰዓት አልሞላልኝም እና የወዶች እባካችሁ ተወዳችሁ የወዶች እና አሴልዬ ክፍል 26 ላይ እንግዲህ ሰላምዬ በመጨረሻ ስትፈልግ የነበረውን ነገር አግኝታለች። ከአቶ ግርማ ጋር ሳታድር አድሬያለሁ፣ ከአንተ ጋር ካደርኩ በኋላ የምትፈልገውን ነገር ካገኘኩ በኋላ ከመኝታ ቤት እያመናጨክ ነበር ያባረርከኝ። እንደዚህ አንድ ቀን ትሆናለህ ብዬ አስቤ አልነበረም። እኔ እውነት የምትወደኝና የምታፈቅረኝ ሚስት ልታረገኝ የምትፈልገኝ መስሎኝ ነበር ከአንተ ጋር ያደርኩት። አንተ ግን እንዳሰብኩ ሰው አይደለም ብላ እንግዲህ የማየውን ነገር ፈጥራ አቶ ግርማም ደግሞ የምፈልገው ወይም ደግሞ ማስረጃዎችን የምሰራው ስራ ወረቀት ካላሳየኝ ሚስት አልሆንም ብለው ነበር እና ሚስቱ እንድትወስድ ስለሚፈልግ ብቻ ቤቱን በሷ ስም ሊያደርግ ወረቀቶቹን እስከዛሬ ድረስ ብዙ ወንጀል የሰራበትን ብዙ እናት ሴት ያቺ አዋሳ ያለው ቤት እንዴት እንዳገኘ የነበረውን ነገር እንዳለ ፋይሎቹን አሳይቷት ሰላምዬ በጣም ነበር የደነገጠችው። ድራማው ያለቀው ይመስለኛል ዋናው ፋይል አግኝታ ይሆናል እስከዛሬ ስትፈልገው የነበረውን ነገር ይመስለኛል። እንግዲህ እንዳደነጋገጧ እንደዛ ነው የሚመስለውና አቶ ግርማ ደግሞ ማንም ሳይ ነይ ስትፈልጊ የነበረው እስከዛሬ ስትጠይቂኝ የነበረው ነገር አሳይሻለሁ ብሎ እንግዲህ ወደ መኝታው ቤት ወስዶ አሳይቷታል ማለት ነው። ሜሮን እንግዲህ አሁንም ነገሯን አላቆመችም። ሳሚ እንዲሞት ትፈልጋለች፣ ከሰላም ጋር እንዲሆን አትፈልግም። መድኃኒቱ እየቀየረችበት ነበር የምጠው መድኃኒት ሌላ መድኃኒት አምጥታ ዶክተር ያዘዘው ሳይሆን ያላዘዘውን እየቀየረች እያስቀመጠችበት፣ ሳሚ ደግሞ እውነተኛ መድኃኒት መስሎ እየዋጠ ይገኛል ማለት ነው። እና ሳሚ በየቀኑ ባህሪው እየተቀያየረ ፊቱ እየተቀያየረ እየመጣ ነው። ግን አቶ ጆሲ የሚባለው ፋራ የሆነ ወንድሙ እስካሁን ድረስ ምንም የሚያደርገው የፈጠረው ነገር የለም። እሷ እንደመረዘችው ራሱ ለሳሚ አልተናገሩም ማለት ነው። ችላ ብሏል። ሳሚ ትንሽ ከተሻለው በኋላ ስለሱ እመም ወይ ስለሱ መመረዝ ሁሉም ችላ ብሎታል። ግን ሳሚ በውስጡ በጣም እየተጎዳ ነው። ይሄን ደግሞ ማንም እያየለት አይደለም።